ሃይማኖት በየጊዜው የሚታደስ አይደለም። ሃይማኖት ሲጀመር አያረጅም። ሃይማኖት በክህደት በአምልኮተ ጣዖት ያረጁትን በእምነት ያድሳል፣ በአምልኮተ እግዚአብሔር ያድሳል። ሃይማኖት በኃጢአት ያረጁትን በበደል የረከሱትን በንስሐ ያድሳል፣ ከርኩሰት ይቀድሳል እንጂ ሃይማኖት እያረጀ የሚታደሳል። ዛሬ አንዳንዶች ሃይማኖት እናድሳለን ይላሉ። የተሻለ ሃይማኖት እንስጣችሁ፣ የተሻለ ትምህርት እናስተምራችሁ። ቅዱሳን ነቢያት አባቶቻችን ካስተማሩን የተሻለ ምን አለ? ቅዱሳን ሐዋርያት ካስተማሩን የተሻለ የበለጠ ምን አለ? የለም። ሁለት እውነት የለም። እውነት ስንት ነው? አንድ። ሁለት እውነት የለም። እውነት ያልሆነ ሁሉ ውሸት ነው። ሁለት እውነት ግን የለም። ለምንድን ነው? ለቅዱሳን ፈጽሞ አንድ ጊዜ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ አለው። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ይላል። ምን ብለዋል? ሾልከው ገብተዋል። የሚሽሎኮለኳል ሾልከው የገቡ ሊያስክዱ የሚፈልጉ ሊያጠራጥሩ የሚፈልጉ ከእግዚአብሔር ሊለዩን ከቤተ ክርስቲያን ሊያወጡን ጸጋችንን ሊያስገፍፉን ልጅነታችንን ሊያስነጥቁን ሊያዋርዱን የሚፈልጉ አሉ። ሾልከው ገብተዋል። ባለስልጣኖቹ በስልጣናቸው፣ ባለገንዘቦቹ በገንዘባቸው፣ ባለእውቀቶቹ በእውቀታቸው ሊያታልሉን ይፈልጋሉ። ተመሳስለው ማለት ነው። እያባበሉ እያታለሉ እየሸነገሉ። እኛ ግን ልክ እንደ ናቡቴ የአባቶችን ርስት አልሰጥህም። አይ ንጉሥ ነውና የአባቶችን ርስት ልስጠላል። አንዳንድ እኮ አሉ ለባለስልጣኖች ብለው እኮ የአባቶቻቸውን ርስት ሃይማኖታቸውን የለወጡ እኮ የሰጡ እኮ የካዱ እኮ። አይ እገሌ የሚባለው ንጉሥ ቅር ከሚለው ንጉሥ እገሌ የሚባለው ሀገር መሪ ወይ ፕሬዝዳንት ወይ ሚኒስቴር ወይ ጠቅላይ ሚኒስትር ቅር ከሚለው ብለው ሃይማኖታቸውን የካዱ እኮ አሉ። ወደው ፈቅደው እሱን ደስ ይበለው። ናቡቴ ግን ምን አለ? የአባቶችን ርስት ንጉሥም ብትሆን ምን አለ? አልሰጥህም። ትናንት አልነበረም ንጉሡ፣ ዛሬ አለ፣ ነገ ደግሞ አይኖርም። በባህሪው ሞት የሌለበት በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ አምላካችን እግዚአብሔር ነው። ክብር ምስጋና ይግባው። እሱ ነው ንጉሥ። ደግሞ ምድራዊ ንጉሥ እስትንፋሱ በአፍንጫው ያለበትን ሰው ተውት ይላል። እሱ ስለምን ይቆጠራል ነው የሚለው ትንቢተ ኢሳይያስ ምዕራፍ 2 ቁጥር 22 ላይ ምን አካለሽ? ለንጉሥ ነው፣ ለንጉሥ ክብር ነው። ሃይማኖት ይክዷል የሚለውጧል። ምን ነው አንተ ትናንትና ጽኑ ሃይማኖተኛ አልነበርክ? ብዙዎችን ታስተምር አልነበር? ለብዙዎች መዳን ምክንያት አልነበርክም? የሕፃናት አስተማሪ በጨለማ ላሉት ብርሃን አልነበርክም ሲባል አይ እሱን እንዳይከፋው ብዬ ነው ይላል። መሪውን ማለት ነው። እዛ ውስጥ የተዘፈቃል። እግዚአብሔር ያውጣልን። የተዘፈቁ ሰዎች የአባቶቻቸው ርስት ሃይማኖታቸው የሸጡ ሰዎች፣ በገንዘብ ደግሞ የሸጡ ሰዎች። አንዳንዶች ገንዘብን ወደው ሃይማኖታቸውን ክደዋል። ህሊናቸው እያወቀው በምድር ለመክበር ብለው ባለጸጎች ለመሆን ብለው ዘመነኛ መኪና ለማሽከርከር በተንጣለለ ቪላ ቤት ውስጥ ለመኖር ዘመናዊ መኪና ለማሽከርከር ለዛ ብለው ሃይማኖት የካዱ የለወጡ የአባቶቻችን ርስት ሃይማኖታቸውን የተው ሰዎች ነው። ናቡቴ ግን እንበል አንዳንዶች ለሚፈነግል ወንበር ብለው ደግሞ የዘንድሮ ስልጣን የዛፍ ላይ እንቅልፍ እኮ ሰው ዛፍን አምኖ ዛፍ ላይ ይተኛል።
ሰው ዛፍ ላይ ቤተኛ እኮ ከዛፉ ላይ ወድቆ ፍንግል ብሎ ይሞታል። ምኑ ነው ግን ለምድራዊ ስልጣን ብለው ደግሞ ሃይማኖት ይለወጣል። ናቡቴ እኮ ከአካብ ጋር ቢስማማ ምናልባት ከዛ ወስዶ የተሻለ ቦታ ላይ አስቀምጧል። ስልጣንም ምናምን ይስጥ ይችላል በቤተ መንግስቱ። ግን ጣዖት አምላኪ ንጉስ፣ በነቢያት ደም የሚታጠብ ንጉስ፣ ነፍሰ ገዳይ ንጉስ፣ መዛመድ፣ መወዳጀት፣ የእሱ አገልጋይ መሆን። አክዓብ እኮ ጣዖት አምላኪ፣ ኤልዛቤል ጣዖት አምላኪ ናት። ኤልዛቤል እኮ ዘማዊት ናት። ኤልዛቤል እኮ በንጹሐን ደም የምትታጠብ ነፍሰ ገዳይ እኮ ነው። ናቡቴ ግን በፍጹም ከጣዖት አምላኪያን ጋር ከነፍሰ ገዳዮች ጋር ህብረት የለኝም። ለየራሱ የአባቶቼን ርስት አልሰጥም። እስከ ሞት ድረስ ታመነ። እስከ ምን ድረስ? እስከ ሞት ድረስ ታመነ። እስከ ሞት ድረስ መታመን። ምን ያህል መጽሐፍ ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና ይላል ዕብራውያን ምዕራፍ 13 ቁጥር 9 ላይ። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ብዙ የእንግዳ ትምህርት አለ። የጥርጥር፣ የሐሰት፣ የክህደት ትምህርት በየመንደሩ አለ። ልባችሁ በጸጋ ቢጸና መልካም ነው። በመንፈስ ቅዱስ ጸጋ ሆኖ በተሰጠን በጥምቀት ባገኘነው ልጅነት፣ በቅዱስ ሥጋው በክቡር ደሙ ጸጋ፣ በቅዱስ ወንጌል ጸጋ፣ በቅዱስ መስቀል ጸጋ ሆና በተሰጠችን በቅድስተ ቅዱሳን በንጽሕተ ንጹሐን በብፅዕተ ብፁዓን በድንግል ማርያም በወላዲተ አምላክ ቃል ኪዳን የእናት ልመና ፊት አያስመልስ አንገት አያስቀልስ ነዋ። ሲሆን በውድ ሳይሆን በግድ ነው። እሷን ይዘን የምናጣው ነገር የለም። ክብር ይግባት ቅድስተ ቅዱሳን ድንግል ማርያም ከአምላካችን በመስቀል ስር በሐዋርያውና በወንጌላዊ በቅዱስ ዮሐንስ ወልደ ነጎድጓድ በኩል የተሰጠችን ስጦታችን፣ ሽልማታችን፣ አክሊላችን፣ ክብራችን፣ ሞገሳችን ናት እመቤታችን። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። በሚሻግት እንጀራ ብለን ብል በሚበላው ጨርቅ ብለን ለሚጠፋ ብር ብለን የአባቶቻችንን ርስት ልንሰጥ ልንለውጥ ልንሸጥ አይገባም። የአባቶችን ርስት አልሰጥም። እንደ ናቡቴ አባቶች የሰሩልህን የቀድሞውን የድንበር ምልክት አታፍልስ ይላል መጽሐፈ ምሳሌ ምዕራፍ 22 ቁጥር 28 ላይ። እስቲ በሉ አባቶች በሉ የሰሩልህን የቀድሞውን የድንበር ምልክት አታፍልስ። ሁሉ አስቀድሞ ተሰርቷል። ሃይማኖቱ ነው ተሰርቷል። እኛውን ምንም እናፈልሰው ነገር የለም። መሰረተ እምነቱ ዶግማው አስቀድሞ የተሰራ ነው። ቀኖናው ስርዓተ እምነቱ አስቀድሞ የተሰራ ነው። ትውፊቱ በቅብብሎሽ የመጣው መንፈሳዊ ውርስ አስቀድሞ ተዘጋጅቷል። እኛውን በየጊዜው እየተነሳን ያንን ድንበር ለማፍለስ ለማደስ አንሞክር። ሰዎቹ ከቻሉ ለማጥፋት ነው የሚፈልጉት። በብዙ መንገድ መጥተዋል። እሺ ካልን ያባብላሉ። አንዳንዶቹን አባብለው እንደወሰዱ ከዚህ ከእናንተ ሃይማኖት እኮ ይሄ ነው የሚሻለው እኛ ጋር እኮ ከሆነ በቃ ምንም ችግር የለም ወይ የሆነ ጥቅማ ጥቅም ይሰጣሉ። ገንዘብ፣ ስልጣን ምናምን ይሰጣሉ። ምድራዊ ነገር ይሰጣሉ። በቃ እዚህ ውስጥ ከገባ ይሰጣል ይባላል። የሆነ ነገር ይቀርባል። ያንን ደግሞ እምቢ ካልን ምን ይመጣል? ሰይፍ ይመጣል። ሰይፍ ይሳላል። አሁን እንደምናየው ናቡቴ የአባቶቹ ርስት ላይ ነው የተገደለው። አባቶችን ባወረሱ ርስት በቤተ ክርስቲያን ዛሬ ሲገደሉ አላየንም እንዴ? መነኮሳቱ በገዳማት ውስጥ ድምፀ አራዊቱን ግርማ ሌሊቱን ጸባጋንቱን ታግሰው በጾም በጸሎት በስግደት ተጠምደው የሚኖሩ ዓለምን የናቁ ገዳማቸው ድረስ ገብተው
እንደ በግ እንደ ዶሮ ሲያርዳቸው ላይ ነው። ካህናቱ ዲያቆናቱ እውነተኞቹ ክርስቲያኖች ምዕመናን በቤተ ክርስቲያናቸው ውስጥ ሲገደሉ አላየንም? በርስታቸው አይተናል እኮ ብዙ ናቦቴዎች እኮ አይተናል። ብዙ አክዓባውያን ኤልዛቤላውያንም አሉ። ገዳዮቹን ማን ይጠይቃቸዋል? አንድ ቀን እግዚአብሔር ይጠይቃቸዋል። እየገደሉ መኖር የለም። ደም እያፈሰሱ በንጹሐን ደም እየታጠቡ ግፍ እየፈጸሙ መኖር አይቻልም። ምናልባት ለጥቂት ጊዜ አክዓብና ኤልዛቤል አንጀታችን ቅቤ ጠጣ፣ ናቡቴ ሞተ፣ ርስቱን እንወርሳለን ብሎ ነው። ዛሬም ቤተክርስቲያን እንወርሳታለን ነው እንወስዳታለን ይሏሉ። አይተናል እኮ እኔ ምን ልንገራችሁ፣ ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር እኮ ነው። አትግደሉን እንኳን ብለን እንናገር እኮ አይፈቅዱልንም። ነፍሰ ገዳዮቹ እንደፈለጋቸው ይኖራሉ። አትግደሉን ስንል ግን ለምን አትግደሉን ትላላችሁ? እንደ በግ ዝም ብላችሁ ታረዱ። እግዚአብሔር ይበቀላል። እግዚአብሔር ይፈርዳል። መኑ ያድገን ፍቅሩ ለክርስቶስ። የክርስቶስን ፍቅር ማን ያስሆናል? ሕማምኑ መከራ ነውን? ምንዳቤኑ ችግር ነውን? ተሰዶኑ ስደት ነውን? ረሃብኑ መራብ ነውን? እርቃኑኑ መራቆት ነውን? መጥራይትኑ ሾተል ሰይፍ ነውን? ጻዕርኑ ጭንቅ ነውን? በከመይ መጽሐፍ እንዳለ መጽሐፍ ምን አለ? በእንቲአከ ይቀትሉነ ኩሉ አሜረ። ስላንተ ቀኑን ሁሉ ይገድሉናል። ዕለት ዕለት ለሞት የሚያደርስ መከራ እንቀበላለን ሲል ነው። ወኮነ ከመ አባግዕ ዘይጠብሑ አለ። እንደሚታረዱ በጎች ሆነናል። ከዳዊት መዝሙር 43 ቁጥር 22 ላይ ነው ቅዱስ ጳውሎስ ስሙ አምጥቶ የመዘገበው። ሮሜ ምዕራፍ 8 ቁጥር 35 ጀምሮ የክርስቶስን ፍቅር ማን ያስተውላል? ከክርስቶስ ፍቅር ማን ይለየናል? መከራ ነው፣ ችግር ነው፣ ስደት ነው፣ መራብ ነው፣ መራቆት ነው፣ ሰይፍ ሾተል ነው፣ ጭንቅ ነው። መጽሐፍ እንዲህ እንዳለ ስላንተ ሁልጊዜ ይገሉናል። አሁን እንደምናየው በአንተ ስም ስላምን፣ በአንተ ስም ስለተጠራን፣ በአንተ ስም ስለምናስተምር፣ ስላንተ ስለምንመሰክር፣ ጽድቅ ለማድረግ ስለምንፍጨረጨር ናቡቴ ስለ አባቶቹ ርስት ሲመሰክር አይደል እንዴ በግፍ የተገደለው? በስጦታ አልሰጥም፣ በለውጥ አልለውጥም፣ በገንዘብ አልሸጥም ካልክ ትሞትና ርስትን ትነጠቃለህ። ዛሬ እኮ እንደዚህ ነው። ይሞክራሉ፣ ሁሉንም ይሞክራሉ። ከአባቶቻችን ርስት ከአባቶቻችን ሃይማኖት ሊነቅሉን ይሞክራሉ በብዙ መንገድ። እምቢ ስንል ግን ጸንተን ስንገኝ መጨረሻው ወደ ሞት ወደ መግደል ይሄዳል። ይሄ ግድ ነው። እኛ ግን ጸንተን እንኖር። አይዟችሁ። ናቡቴ ስለ አባቶቹ ርስት እስከ መጨረሻ ጸንቶ ሞተ። እስቲ እነዚህ ሁሉ በሉ አምነው ሞቱ። ዕብራውያን ምዕራፍ 11 ቁጥር 13 እነዚህ ሁሉ ምን ብለው ሞቱ? አምነው ሞቱ። ናቡቴ ስለ አባቶቹ ርስት ጸንቶ ሞተ። እስከ ሞት ድረስ ነው። ቅዱስ ጳውሎስ የእምነትን ነገር ይዘረዝርና በተለይም በመጀመሪያ በግፍ
ሞትን ከቀመሰው ከየዋሁ ከቅኑ ከአቤል ጀምሮ ያነሳና እነዚህ ሁሉ አምነው ሞቱ ይላል። አምነን እንድንሞት ይርዳል። ሞት እንደሆነ አይቀርም። ተጠራጥሮ ከመሞት ክዶ ከመሞት ከአባቶችን ርስት ከአባቶቻችን ሃይማኖት ተለይተን ወጥተን ከመሞት ይሰውረን። እንጽና። ያልፋል። አይዟችሁ፣ የጊዜ ጉዳይ ነው። ደግሞ ሃይማኖታችንን ካጸናን ምግባራችንን ካቀናን በስጋ ብንሞት በነፍስ አንሞት። አንድ ጊዜ ብንሞት ሁለተኛ አንሞት። ሞት ወደ እግዚአብሔር የምንሄድበት መንገድ ነው። ከምድር ወደ ሰማይ የምንወጣበት መሰላል ነው። ከሚያልፈው ዓለም ወደማያልፈው ዓለም የምንሸጋገርበት ድልድይ ነው ወገኖች። ስለዚህ እንጽና። እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል እሰጥሃለሁ ነው የሚለው ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ። ናቡቴ ስለ አባቶቹ ርስት እስከ ሞት ድረስ ታመነ። እንግዲህ ናቡቴ በምድር ስላለው ርስት ስለ አባቶቹ ርስት የአባቶቹን ርስት ወዶ እስከ ሞት ድረስ ከታመነ ከጸና፣ እኛማ ስለ መንግሥተ ሰማያት ርስታችን ከገቡ መውጣት ስለሌለባት፣ ካገኙ ማጣት ስለሌለባት፣ በሰው ዓይን ስላልታየችው፣ በሰው ጆሮ ስላልተሰማችው፣ በሰው ልቦና ስላልታሰበችው ስለ እሷማ የቱን ያህል መጽናት ይገባል። ናቡቴ እኮ በምድር ስላለው ወይን ቦታ እኮ ነው የአባቶችን ርስት አልሰጥም አልለውጥም አልሸጥም ብሎ እስከ ሞት ድረስ የተማረ። እኛማ የቱን ያህል እንታመነስ ነገር። ስለዚህ እናስበው ናቡቴ ዛሬ መታሰቢያውን ስናደርግ እኛም ሃይማኖታችንን እያጸና መሆን አለበት እንጂ በጥቃቅን መከራዎች፣ ችግሮች እየካድን አይደለም። እንደ አካብ ያሉ እንደ ኤልዛቤልም ያሉ ማጥፋታቸውን በተው ጊዜ ይጠፋሉ። አንተ ሳትጠፋ የምታጠፋ አንተም ወንጀል ሳይደረግብ ወንጀል የምታደርግ ወዮልህ ይላል። ማጥፋትን በተውክ ጊዜ ትጠፋለህ፣ መወንጀልህንም በተውክ ጊዜ ትወነጀላለህ ይላል ትንቢተ ኢሳይያስ ምዕራፍ 33 ቁጥር 1 ጀምሮ። አክዓብና ኤልዛቤል በእነሱ ላይ ጥፋት ሳይደረግ የሚያጠፉ ነበሩ። በእነሱ ላይ ወንጀል ሳይደረግ ሰዎችን የሚወነጅሉ ነበሩ። ግን ጽዋው ሲሞላ አጥፊዎቹ ጠፉ፣ ወንጃዮቹ ተወነጀሉ። የንጹሐንን ደም እንዳፈሰሱ የእነሱን ደም ፈሰሰ። እግዚአብሔር እውነተኛ ዳኛ ነው። ለሰው ፊት አይቶ አያዳላም። አንዳንድ ምናምንቴ ምስክሮች አሉ። ምናምንቴዎች ከመሆን ያድነን። ራሱ ቃሉ የሚለው ታሪክ ምስክር ምናምንቴ ሰዎች፣ ሐሰተኞች፣ በቃ ልክ እንደ እውነት አድርገው። አሁን እኮ አንዳንድ ጊዜ ፍርድ ቤት ውስጥ ዳኞች ይቀመጣሉ፣ ይሰየማሉ። የሐሰት ምስክር ይዘጋጃል። ምን ኤልዛቤል እንዳዘጋጀች ናቡቴ እግዚአብሔርንና ንጉሥን ምን ብሏል? ሰድቧል። አሁን ናቡቴ እግዚአብሔርን ሰድቧል። ምን ብሎ? ናቡቴ ንጉሡ አክዓብን ሰድቧል። ምን ብሎ? ናቡቴ እኮ ያለው አንድ ነገር ምን ነው? የአባቶችን ርስት አልሰጥም፣ እሱ ግን ስድቦል። ዛሬ ሃይማኖታችን አንሰጥም፣ አንለውጥም፣ አንሸጥም ብለን ካልን፣ እውነት ከመሰከርን፣ ፍቅር ከዘራን፣ ጽድቅ ካደረግን እንደ ወንጀለኛ ነው የምንቆጠረው በዚህች ዓለም ውስጥ። ስለዚህ የውሸት ክስ ይዘጋጃል። የውሸት ክስ ይጻፋል። ጸሐፊዎች አሉ። የውሸት ክስ ደብዳቤው እኮ ማለት እሱ ዶሴ ነው። ከዛ የሐሰት ምስክሮች ደግሞ ይገዛሉ፣ ይቆማል። ምናምን ምስክሩ መስክሩ ይባላል። ሕሊናቸውን የሸጡ ሰዎች ደግሞ አሉ። መጽሐፍ ግን ይላል እውነትን ግዛት እንጂ አትሽጣት ይላል። ምሳሌ 23 ቁጥር 23 ላይ እውነትን ግዛት እንጂ አትሽጣት። አበውም እኮ ብለዋል እውነትን ተናግሮ የመሸበት ምንም ቢመጣ እውነት ማን ነው? እሱ እግዚአብሔር እኮ። እውነት ደግሞ አርነት ያወጣል፣
ግን አንዳንዶቻችን እየዋሸ የሐሰት ምስክር ይገዛል፣ ይቆማል። ከዛ ልክ እንደ እውነት አድርጎ ይመሰክራል። ወገኖች የታሰሩ ሁሉ ወንጀለኞች እንዳይመስሏችሁ። አንዳንድ ጊዜ ንጹሐኑ እስር ቤት ሆነው ወንጀለኞቹ ውጪ እንደፈለጋቸው ይመላለሳሉ ያለ ጥያቄ። የዓለም ዳኝነት እኮ አስቸጋሪ ነው። ዓለም እኮ በርባንን ፈታ ለቃ ንጹሕን አምላክ ሰቅላ የገደለች ነች። የሰላምን አምላክ፣ የሰላምን አባት፣ የሰላምን አለቃ፣ የሰላምን ንጉሥ ሰላማዊ ኢየሱስ ክርስቶስን ሰቅላ ገደለች። ምንም በፈቃዱ ለድነት ዓለም ለቤዛ ዓለም መስዋዕት ሆኖ ቢቀርብም ዓለም ግን በግፍ ነው ሰቅላ የገደለችው። በከንቱ ያለምንም ምክንያት እንከን የማይወጣለት ነውር ነቀፋ የሚያገኝበት ኃጢአት ለባህሪ የማይስማማው ንጹሕ ባህሪ ጻድቅ ባህሪ የሆነ አምላክ ነው። ዓለም ግን ጠባይ ነው። ወንበዴውን፣ ማጅራት መቺውን፣ ነፍሰ ገዳዩን በርባንን እንደፈታ ለገደች። ዛሬም ስንት በርባኖች እንደፈለጋቸው ይመላለሳሉ። ብዙ በርባኖች እኮ አሉ በዓለም ውስጥ። በሀገራችን በኢትዮጵያም ብዙ በርባኖች አሉ። ማጅራት መቺዎች፣ ነፍሰ ገዳዮች፣ ወንበዴዎች። አንዳንድ ጊዜ ሊታሰሩ የሚገባቸው አሳሪ ሆኖ እናገኛቸው። ሊፈረድባቸው የሚገባቸው ዳኛ ሆነው ፍርድ ወንበር ላይ ተቀምጠው እናያቸዋል። ሊጠየቁ የሚገባቸው አቃቤ ሕግ ያለ እነሱ ግን ሕግ እየጠቀሱ በንጹሐን ላይ ሲያስፈርዱ እናያለን፣ እንሰማለን። ምንም አይፈጸም ግፍ አለ። ግን የበቀል አምላክ እግዚአብሔር ይበቀላል። ጊዜውን ጠብቆ ይበቀላል። የናቡቴንም እንዲሁ እንደፈሰሰ ደሙን ያፈሰሱ ደማቸው ፈሱ። ዛሬም አንዳንድ ጊዜ ስናይ ምን ነው የት ነው ያለው እግዚአብሔር? ምን እስክንሆን ድረስ ነው እንላለን። ግን እግዚአብሔር ጊዜ አለ። የእኛ ድርሻ መታመን ነው፣ መጽናት ነው፣ መጠበቅ ነው። እስቲ በሉ የተሰጠህን አደራ በሉ ጠብቅ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 የተሰጠን አደራ ምን በል ጠብቅ። ናቡቴ ከአባቶቹ የሰጠውን አደራ ምን አደረግ? ጠብቅ። በሕይወት እያለው የአባቶቼን ርስት አልሰጥም፣ በሌላ ቦታ አልለውጥም፣ በገንዘብም አልሸጥም። እኛ አደራችን አባቶቻችን ነው ሃይማኖትን አደራ ያለው ለሚቀጥለው ትውልድ ማስረከብ አለብን። እነሱ ብዙ ዋጋ ከፍለው አስረክበውናል። ብዙ ዋጋ ከፍለው በማይመች ነገር ውስጥ ነው ብላችሁ እኛ ካወቅንበት እኮ ብዙ የሚመች ነገር አለ። ሃይማኖትን ለማውረስ ስርዓትን ለማውረስ ለትውልዱ በጣም ብዙ የሚመች ነገር አለ። ግን አንዳንዶቻችን ሰንፈን እግዚአብሔር በእውነት እንደ አባቶቻችን ያለ ጽናት ለሁላችንም ይስጠን። የአባቶችን ርስት አልሳትም። የመጀመሪያ እምነታችን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል ይላል እዚህ ዕብራውያን ምዕራፍ 3 ቁጥር 14 ላይ። የመጀመሪያ ሃይማኖታችን እስከ መጨረሻ እውቀታ ድረስ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል። ገብቶ ከመውጣት አምኖ ከመካድ ጀምሮ ከማቋረጥ እግዚአብሔር ሁላችን ይሰውረን። የዛሬው ሰይጣን ዲያብሎስ የቀድሞ እኮ ሳጥናኤል ነበር፣ የመላእክትን አለቃቸው ነበር። በትዕቢቱ አምላክነትን ቀምቶ ለመውሰድ ሽቶ ላይነሳ ወድቋል፣ ላይከብር ተዋርዷል፣ ተመልሶ ላይገባ ወጥቶ ቀርቷል። ነበርኩ አይሰራም። እንዲህ የሚሉ ሰዎች ስላሉ አሁን ያስቆሮቱ ይሁዳ ከ12 ሐዋርያት አንዱ ነበርኩ ማን ይሰማዋል? የበላበትን ወጭት የሰበረ ነው፣ የጎረሰበት የነከሰ ነው፣ የታጠበበትን እጅ የረገጠ ነው፣ ጸጋውን ያክፋፋ ነው፣ የዘላለሙን ጌታ በ30 ብር የሸጠ ነው፣ አምላኩን በመሳም አሳልፎ የሰጠ ነው። ጨው ሆነ አልጫውን ዓለም አጣፍጥ ተብሎ ለራሱ አልጫውን እንኳን ነው ያለጠፉት። ብርሃን ሆነ በወንጌል ብርሃንነት በፍቅር ብርሃንነት ጨለማውን ዓለም አብራ ተብሎ ለራሱ የጨለመበት ሐዋርያ ነበርኩ ማን ነው? እና አርዮስ ወልድ ፍጡር ያሉ
ከሊቃውንቱ አንዱ ነበር የሚል ማንም አይሰማቸው። እነ ንስጥሮስ ድንግል ማርያም ወላዲተ አምላክ አትባልም የሚሉ ከጳጳሳት ነበርን የሚሉ ማንም አይሰማቸው። ነበርኩ አይሰራም። አሁን መነኩሴ ነበርኩ፣ ካህን ነበርኩ፣ መሪጌታ ነበርኩ፣ ሰባኪ ነበርኩ፣ ዘማሪ ነበርኩ፣ ዘማሪት ነበርኩ፣ ዲያቆን ነበርኩ፣ ቆራቢ ነበርኩ፣ ያልደረስኩበት ገዳም የለም ይሏቸዋል። ግን ሃይማኖታቸው ወይ አሳልፈው ሰጥተዋል፣ ወይ በሌላ ሃይማኖት ለውጠዋል፣ ወይ በገንዘብ ሸጠዋል። ከአባቶቻቸው ርስት ተነቅለዋል። ከአባቶቻቸው ርስት ተነቅለው የጠላት መጫወቻ የሆኑትን እግዚአብሔር ከዚያ መልሶ ያምጣል። የአባቶችን ርስት አንሰጥም። አንደኛ ነገሥት ምዕራፍ 20 ቁጥር 4 ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን በቸርነቱ ይርዳን። የሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን።